አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ኢንሻአላህ ዛሬም እንደተለመደው ቅድሚያ ለአቂዳ ክፍል 11 የሰለፎች አቂዳ እንዴት አለ ነበር የሚል ጥያቄ እስከ መልሱ ይዘዋቻለሁ። ኢንሻአላህ አዲስ የሚሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ነበር የሚሆናችሁ ላይክ ሼር አድርጉ። ኢንሻአላህ ትዕዛዝ እውነት ወይንም ሐሰት በል ይላል። ኢንሻአላህ ጥያቄ 1 ትክክለኛው ሙሉ የሆነውን ነጃት ስኬትን የምንፈልግ ከሆነ ስራችንም ንግግራችንም ሁሉ ነገራችንም በአላህ በመልእክተኛው መንገድ ላይ መሆን አለበት ይላል። እውነት ማለት ነው። ጥያቄ 2 ትክክለኛ ስኬትን ከፈለግሽ በነቢዩ አለይሂ ሰላት ወሰላም መንገድ ፈልጊው፣ በሰለፎች መንገድ ላይ ቀጥ ብለሽ ታገኚዋለሽ ይላል። እውነት ማለት ነው። ጥያቄ 3 ሌላው አላህ ሱብሃነሁ ወተዓላ ትክክለኛውን አቂዳ አላህ የሰጣቸውን ያወቁ ሰዎች አላህን በሚገባ ያውቁታል፣ ይፈሩታል ይላል። እውነት ማለት ነው። ጥያቄ 4 አላህ የሚፈሩት ከነዚያ ከባሪያዎቹ አዋቂዎቹ አሊሞቹ ናቸው ብሏል አላህ ሱብሃነሁ ወተዓላ ይላል። እውነት ማለት ነው። አቂዳን የበለጠ ስንረዳ ተውሂድን ወደ ህይወታችን ስናመጣው አላህን የበለጠ እንፈራዋለን ማለት ነው። ትክክል ማለት ነው። እውነት ያው እንግዲህ የምታውቁ ታውቃላችሁ፣ የማታውቁ ያው ታውዲዮ ላይ ጥያቄ እየወጣ ነው። ዋና ዋና ጥያቄዎች ማለት ነው በጽሁፍ የምንሳተፈው። ኢንሻአላህ ጥያቄ 6 ሌላው በአምስተኛነት ከፈተና የምንድነው በትክክለኛው አቂዳ ነው ይላል። እውነት ማለት ነው። እዚህ ጋ ኤክስ የሆነው ተሳስቶ ነው ማለት ነው እንጂ እውነት ነው። ወይንም አይለንም ቢሆን ኤክስ ይሆናል፣ ግን ይለናል ብሎ ኤክስ ነው ያደረገው፣ ግን ኖ ይለናል። እውነት ነው መሆን ያለበት ማለት ነው። አረንጓዴ ራይት ነበር መሆን ያለበት። ያኔ ያው አውዶውን አዳምጬ ተሳትፌበት ነው። ደግሞ አውዶውን ባይዳመጥ ኖርማል ጥያቄ ነው ይሄ ሲጀመር ማለት ነው። ሌላው በአምስተኛ ከፈተና የምንድነው በትክክለኛ አቂዳ ነው ይላል። ይሄ ሰሂህ ነው፣ ያኔ ትክክል ነው። ኤክስ የሆነው ቀዩ ስህተት ነው ማለት ነው። ወይንም ጽሁፍ ነው አይደለም የሚለውን ጽሁፍ ተሳስተው ነው ማለት ነው ጥያቄ ወደዚህ ሲልኩ። ኢንሻአላህ ጥያቄ 7 አቂዳሽ የጀነት ቁልፍሽ ነው፣ ለማንም አሳልፈሽ ልትሰጪው አይገባም፣ ተምረሽ አውቀሽ ለልጆችሽ ማስተላለፍ አለብሽ ይላል። እውነት ማለት ነው። ጥያቄ 6 አሁን ትዝ አለኝ፣ ቆይ ሳስታውስ ማለት ነው። እንደዚህ ሆኖ ጥያቄው የመጣልን ማለት ነው ይላል። እውነት ማለት ነው። ያው ኤክሱን ነው የተሳሳቱት አሁን ሲልኩ ማለት ነው፣ መልሱን ሲልኩ። ኢንሻአላህ ጥያቄ 8 ወላሂ ትክክለኛ ደስታ ያለችው
ወላሂ ትክክለኛ ደስታ ያላችሁ እንደማለት ነው። አህለል ሱና ወል ጀማዓ ተውሂድ ሰዎች ላይ ነው ይለናል። እውነት ማለት ነው። ጥያቄ 9 ትክክለኛ አቂዳ መያዝ ትክክለኛ የሆነችዋን አላህ ሱብሃነሁ ወተዓላ አህለል ሱና ወል ጀማዓ ብሎ የጠቀሳትን መንገድ መያዝ ይህን የመሰለ የዱንያ የአኼራ ፍሬዎችን ማጣትም እንችላለን ይለናል። እውነት ማለት ነው። ጥያቄ 10 ይህን ትምህርት ለወንድም ለእህቶቻችን ማስተላለፍ ተገቢ ነው ይለናል። እውነት ይሄ ሰሂህ ማስተላለፍ ግድ ይለናል። ኢንሻአላህ ይሄን ይመስላሉ ዛሬ ታውዶ ጥያቄ የወጡት ማለት ነው። ኢንሻአላህ እኔ ተሳትፌበት ያለፍኩትን ነው ወደ እናንተ የማመጣው። ኢንሻአላህ እናንተም ተማሩ፣ እንማማር። ያው እኔም አዲስ ተማሪ ነኝ። ያው እንደምታዩኝ የተወለጋገርኩ ነው የማነበው። ብቻ አልሐምዱሊላህ ረብል ዓለሚን። ይሄንንም አላረገውም ነበር ፊት አሁን ያለሁበት እና ፊት የነበርኩበት አልሐምዱሊላህ ያለሁበትን ሁኔታ ማለት ነው። አልሐምዱሊላህ ረብል ዓለሚን። ሁላችንም ወደ ኸይር ስራ አላህ ይምራን። ኢንሻአላህ ያው እንደዚሁ ይታያችኋል በጽሁፉ። ጥያቄ 10፣ ጥያቄ 9፣ ጥያቄ 8 ያው በደንብ ይታያል ማንበብም ተፈለጋችሁ ማለት ነው። ያኔ ማንበብ ተፈለጋችሁ የኔን ድምፅ ሳይለንት አድርጋችሁ ማንበብ ትችላላችሁ። እንደዚህ ይታያል። ጥያቄ 9፣ ጥያቄ 8፣ ጥያቄ 7፣ ጥያቄ 6ን ተጠንቀቁ። ያኔ እውነት ነው አውዶ ላይ ማለት ነው። እዚህ ኤክስ የሆነው በስህተት ነው። ጥያቄ 5፣ ጥያቄ 4፣ ጥያቄ 3፣ ጥያቄ 2፣ ጥያቄ 1 እንደዚህ ሙሉ ለሙሉ ይታያል። ኢንሻአላህ ተማሩ ውዶች። ተድምጤ የሚልቅ ያው መሽም ላዚም ስለሆነ ነው። ተድምጤ የሚልቅ በጽሁፉ በደንብ ይገባችኋል። እንደዚህ እያያችሁ ማለት ነው። እያያችሁ ተማሩ እንማር ውዶች። ኢንሻአላህ ይሄን ይመስላል። አብሽሮ እንጠንክር።